ዛሬ እንድኖርባት የተሰጠችኝን እድል ተጠቅሜ ማስተካከል የምችለው ማስተካከል። ጋይስ እኔ ይሄንን ውሳኔ በመወሰኔ ህይወትን የማይበትን ፐርስፔክቲቭ ኮምፕሊትሊ ነው የተቀየረው። ላይ የእውነቴን ነው የምላችሁና ትማሩበት አላችሁ ብዬ ስላሰብኩኝ ሼር ላድርጋችሁ። እስከ መጨረሻው ድረስ ተከታተሉኝ። የዛሬ አመት ከምናምን አካባቢ ወደ ኮሌጅ ትራንስፈር ማድረግ ነበረብኝ እና ወደ አዲስ ከተማ ሙቭ ማድረግ ነበረብን ከሩሜቶች ጋር አፓርትመንት ተከራይተን ምናምን ማለት ነው። እና ያው ከተማው አዲስ ነው፣ ትምህርት ቤቱ አዲስ ነው፣ ቤቱ ሁኔታው ሁሉ ነገር አዲስ ነው፣ ዲፓርትመንትም አዲስ ነበረ እና ደግሞ ስራም ደግሞ ገና ፈልጌ ማግኘት ምናምን ነበረብኝ እና በቃ ብዙ ኮንፊውዝ የሚያደርጉ የሚያስጨንቁ ነገሮች ነበሩ እና የሆነ ስሜት ተሰምቶኝ ነበር። ምንድነው ይሄ ሁሉ ነገር አዲስ ነገር ከሆነ የሆነ ስህተት መሳሳቴ ወይም ደግሞ ሪጀክሽኖች መግጠማቸው ማይቀር ነገር ነው ብዬ አሰብኩኝ። እኔ ደግሞ በባህሪ የሆነ ነገር በቃ በጣም ጥንቅቅ አርጌ ጥርት አርጌ ምናምን መስራት የምወድ ሰው ነኝና ታዲያ ብዙ አዲስ ነገር ካለ እና እኔ ደግሞ እያንዳንዱ ነገር በጣም ጥሩ እንዲሆን ከፈለኩኝ እንዴት ነው ፕሮሲድ ማድረግ የምችለው መቀጠል የምችለው ብዬ ሳስብ ነው ይሄንን አንድ ውሳኔ ወሰንኩት። ምንድነው መሰላችሁ? ከዛሬ በኋላ ስህተት ወይም ቁጭት የሚባል ነገር የለም። ከስህተት መማርና ማደግ። ቁጭት ደግሞ ዛሬ እንድኖርባት የተሰጠችኝን እድል ተጠቅሜ ማስተካከል የምችለው ማስተካከል፣ መስጠት ይገባኝ ነበር ብዬ የማስበው መስጠት፣ እማልችለውና ደግሞ ጊዜው ያለፈ ነገር ከሆነ ደግሞ መቀበል መጀመር አለብኝ ብዬ ነው የወሰንኩት እና በጣም ብዙ ነገሮችን ቆም ብዬ እንዳይ አድርጎኛል። ቀላል ነው አልላችሁም፣ በጣም ቻሌንጂንግ ነበረ። በተለይ ደግሞ በፊት የምታስቡበትን መንገድ ቻሌንጅ ማድረግ በቃ የሆነ ግራ ያጋባል እና የሆነ ስራ ስትሰሩ የሆነ ስትሳሳቱ የሆነ ቦታ ሄዳችሁ ሪጀክት ስትደረጉ ምናምን ልትናደዱትንና ኖ ቆይ ከዚህ ነገር ምንድን ነው መማር የምችለው ብሎ ማሰብ ማለት ነው እና በህይወቴ በቃ በጣም ስለሰራዋቸው ስህተቶች ወይም ስላጋጠሙ ሪጀክሽኖች ወይም ስላልተሳኩ ነገሮች ንዴት፣ ሀዘን፣ ቁጭት ሳይሆን ኦኬ ሶ ሃው ካን አይ ሙቭ ፎርወርድ፣ እንዴት ነው ከዚህ በኋላ ወደፊት ማየት መራመድ የምችለው የሚለውን ነገር እንዳይ ረድቶኛል። እሱ ብቻ አይደለም፣ ከሰዎች ጋር ያለኝን ኢንተራክሽን በጣም ኢምፓክት አድርጎታል። ማለት አንዳንድ ጊዜ ሰዎች ኢንቴንሽናቸው ጥሩ የሆኑና የሚናገሩበት መንገድና ሁኔታ ትክክል አይሆንም እና ኦኬ ይሄ ሰው እኮ ከዚህ መንገድ አስቦት ሊሆን ይችላል ብሎ ሌሎች ሰዎችን አንደርስታንድ ማድረግ መቻል ማለት ነው እና የሆነ ኢምፐርፌክት መሆኑ ነገሩ አንድ ነገር በራሱ ኢምፐርፌክት መሆኑ ብቻ ጥሩነቱን አያሳጣው። አንዳንድ ነገሮች ውበታቸው ራሱ ኢምፐርፌክት መሆኑ ነው። ላይክ አስባችሁታል? ብዙ ህይወታችን ችግሮች እንዲቃለሉልን እንፈልጋለን። ግን በህይወታችን ምንም ሶልቭ ማድረግ የማይጠበቅብን ነገር ቢኖር ጭንቅላታችን በጣም ቦርደም ውስጥ ነው የሚገባው። በጣም ላይክ ግራ መጋባት ውስጥ ነው የሚገባው እና አንዳንዴ ደስታዎቻችን ራሱ የምናገኘው የሆነን ቻሌንጅ በማለፍ ነው እና ኦኬ ሶ ይሄ ነገር የምማርበት ነው፣ ይሄ ነገር የማድግበት ነው፣ ይሄ ነገር ኦኬ አቅጣጫ መቀየር ያለብኝ ፖይንት ነው ወይም ቆም ብዬ ማሰብ ያለብኝ ቦታ ነው እያልኩኝ እያንዳንዱን ነገር እንዳይረድቶኛል እና አይ ሆፕ እናንተም እንደዚህ አይነት ሲቹዌሽን ውስጥ በተለያየ መንገድ እንዳለፋችሁ እና ያ አንድ ሌሰን ልነግራችሁ የምችለው በህይወታችሁ ቁጭት የሚባለውን ነገር ወደ ጎን አድርጉትና መቀየር የምትችሉትን ቀይሩ፣ የማትችሉትን ተቀበሉ፣ ታደርጉ የምትችሉትን ደግሞ አሁን አድርጉ ነው። ቻው፣ መልካም ቀን።